ከሰው ልጆች በጣም የሚገርመኝ ነገር ሁሉም ነገር አክቹሊ የሚገርመኝ ነገር የሚባለው ልተውና ሳም ፖይንት ላይ ስትደርሱ ማለት ነው ኖራችሁ የሆነ ቦታ ላይ ስትደርሱ በቃ የናንተ ጭንቅላት ወይም ደግሞ እዚህ ውስጥ ያለው ይሄ እንትን የሚለው ምንድነው አንጎላችን በቃ የሆነ ኳይት የሆነ ነገር ወይም ደግሞ ይሄ በፊት እስቲ አትጩ ራሴ እንደዚህ ያረጋችሁት ወይም ደግሞ ይሄ በቃ የሆነ ጸጥ ያለ ቦታ ፈልጋለሁ የሚሉ ሰዎች እንትን ሲሉ እንዴት አድርገው ነው ጸጥ የሚል ቦታ ላይ የሚቀመጡት ብዬል ነበር እኔ ማለት ነውና እድሜ ነው በነገራችን ላይ እድሜ ነው ምን ያቺ የምንፈልጋት ቦታ ላይ ስንደርስ እድሜያችን ላይ ስንደርስ ጸጥታው በዛ ላይ በዙሪያችን የሚንጫጫው የሚንኳኳው whatever the situation is እናንተ ጋር ሲደርስ ምንም አይነት ኳኳታ እዚህ ውስጥ የማይፈጥርባችሁ ከሆነ ሌቭል አፕ አድርጋችኋል ማለት ነው እውነቴን ነው የምላችሁ እዚህ ምድር ላይ ለራሳችንን ያለነው እዚህ ምድር ላይ ስንፈጠር ብቻችንን ነው የመጣነው ስንሄድም ብቻችንን ነው የምንሄደው ማንንም አብሮን የሚሄድ የለም ከናት ከአባት ጀመራችሁ ባል ሚስት ዘመድ ምናምን የሚባል ነገር የለም ሀብት የሚባል ነገር የለም ባዶ እንደመጣን ባዶአችን ነው የምንሄደውና ስለምንም ነገር አትጨነቁት ቢአነስ ማለት ነው ላይፍ ኢዝ ሾርት በምድር እስካላችሁ ድረስ ወይም ደግሞ በህይወት እስካላችሁ ድረስ ፈጣሪን ላለማስቀየም መጣር ነው እናቴ ምን ትላለች መልካምነት ወደ በኋላ ያስከፍላል ማለት በኋላ ላይ ሪዋርድ ያደርጋል ትላለች አይገባኝም ነበር ለምን እንደዚህ አልሆነም ምናምን በየስላት እንደዛ አይደለም አንቺ ዛሬ መልካም ከሆንሽ በኋላ ላይ ጥሩነት ይመጣል መልካም ነኝ እያልኩ ሳይሆን የሰው ልጅ ሚስቴኮች ይሰራሉ ግን እድሜያችን ሲሄድ የምንገነዘበው ነገር ይመጣል ልብ ባርባ እንደሚባለው አይነት ነገር ማለት ነውና ብዙዎቻችን አሁን ብዙዎቹ የሚንጫጩብኝ ሰዎች አሉና especially by the way ምንም አይነት ፌክስ አልተጠቀምኩም this is my face ሰዎች ማየት ከፈለጋችሁ just like using it ማለት ነውና whatever በዙሪያዬ ለሚንጫጩ ነገሮች እኔ ምንም አይመስለኝም እምፈራው ነገን የሚጠይቀኝ ፈጣሪን ላለማስቀየም ነው እሱን ከፈራሁኝ ክፋት አልሰራምና ዋናው ፖይንቴ ዛሬ የመጣው actually እንዳወራ ያደረገኝ ምንድነው ቲክታክ ላይ ያሉ ነገሮች በሙሉ የሚናገሩት ማለት በቃ ሰው ለሰው የሚያስበው ነገር መተው ነው ምንም አይነት ቫልዩ የሰውነት ቫልዩአችን መጥፋቱን ነው የሚናገረውና ያንን ደግሞ ሪላይዝ ስታደርጉት የቱ ጋር ተነስተን የቱ ጋር ደረስን የሚለው ነውና እዛ ደግሞ ከገባን ጣጣችን ብዙ ስለሆነ እሱን ጃምፕ እናድርገውና ወገኔ በሊናህ ውስጥ በጭቅላት በልብ ውስጥ ባዘር የማያረግህ ነገር ከሌለ ወይም ደግሞ ልክ እንደዚህ ሆነ ዝም ያለ ቤተክርስቲያን ይሁን የሆነ ቦታ ሄዳችሁ የናንተ ህሊና ጸጥ ብሎ የምታዳምጡት ከሆነ ያረጋችሁት ነገር አይኖርም ወይም ደግሞ የሰራችሁት ክፋት የለም ማለት ነው ግን ባያላችሁበት ቦታ ላይ ግን የሚያንኳኳና እንትን የሚላችሁ ነገር ካለ ግን there is something ስለዚህ እንደ ራስ ሰላም እንደ ጭንቅላት ፒስ የመሰለ ነገር የለምና ለራሳችሁ በሰራችሁ ቁጥር እናንተ የምታገኙት መልካም ይሆናል ማለት ነው ማለት ስራችሁን ነው ሰው የዘራው እንደሚያጭነው ማለት ነውና ዛሬ በጣም ገርሞኝ ነው በዝናብ ምናምን ስለሆነ ልጁ መኪና ውስጥ ቁጭ ብዬ ያው እንግዲህ የፈረደበት ቲክታክ አለ በጣም ያሳዝናል እኔ መልከተኝም እኔ እንደዚህ ነው ምናምን ኳኳታው ብዙ ነው እና መጀመሪያ ከማንኳኳታችን በፊት ፈጣሪን እንፍራ ከዛ በተረፈ ደግሞ የሰውን ጀርባ ባንወጋ ጥሩ ነው ለማለት ያክል ነው እና ተመዶቼ ቀናችሁ የተባረከ ይሁን እንግዲህ ነው ጸጥ ያለ ቦታ ላይ ቤተክርስቲያን መጥቼ ጸጥ ያለ ቦታ ላይ ከራሴ ጋር ማከራለሁ እሱን አወራዋለሁ እንደዚህ አይነት ነገር ላይ ለመድረስ ራስ ላይ መስራት ያስፈልጋልና የእናንተን ቦታችሁን ምረጡ ፍና ቫልዩ ያላችሁበት ቦታ ላይ ዋከው ያድርጉ ጸልዩ ማመልጫው ያ ነው ቀናችሁ ይባረክ